ፍቅረኛ ተብዬህን ችሎ የትረች በቃ የተሸከምኩት ለራሴ ያሳብሌ ነው። አንተ ደግሞ መጥተህ ሌላ ነገር አትበለኝ እባክህን። ታዲያ ታዘንክ ለምን? አንተ ተረጋግተህ ስራ ጀምር። አንተ ማሰብ መናደድ ነው። በቃ ወንድ ማለት ሰው ማለት መናደድ ነው። ጭንቅላት ነው አስብ። አቤት አጎቴ ሰላም ነው? እግዚአብሔር ይመስገን ደህና ነው። እሱ ምን ይሆናል ብለህ ነው? ደህና ነው አጎቴ። ስራ በዚህ ሰዓት ከየት ይገኛል ብለህ ነው? እንደምታየው ከተመረቀ እንግዲህ ድፍን 2 ዓመት ሞላው። እሺ ካለኝ ችግር የለውም እልከዋለሁ። ነግረውና ከተመቸው ይመጣል። እሺ ሰላሙና ታለምንና ልጆችንም ሰላም በልልኝ። በል እሺ ሰላሙን ትልህ እሷ ላሳውቅ ነበር የመጣው። ምን ስራ አገኘህልኝ? ለኔ አዎ አገኘሁ። እጅ በጣም ነው የማመሰግን። ኧረ ችግር የለም። እኔም በቃ በሐሳቤ እንደምትስማማ ገምቼ ነበር። በጣም ነው ደስ ያለኝ። እና እንዴት ነው ሲቪዬን አይተወደዱት? ኧረ ምንም ሲቪ ያስፈልገው። ትሄዳለህ፣ የስራ ጋውንን ትለብሳለህ። እስከዛ ድረስ ለስራ የሚያስፈልገው ምንም አስተካካት ነው የማቀባበል። ቆይ ጋውንን ማለት ስራው ምንድን ነው? ጣውላ ቤት። ምን ሆነ ነው? እኔ አስማማው ነኝ ጣውላ ቤት የምሰራ? ማን አንተ ማሰራ? ስማ 12 ዓመት አንገቴን ደፍቼ የተማርኩት 4 ዓመት የትም በራሌ በብዙ መከራ እና ሲቃይ ዩኒቨርሲቲ ተምሬ የመጣሁት እኮ ማንም ተነስቶ የማይሰራውን ስራ ለመስራት ነው። እንዴት ነው የምታስበው አንተ? ቆይ ምን ችግር አለው? እስከዛ ድረስ ጎን ለጎን ብታስኬደው ይሄን ምን ችግር አለው ይለኛል። እኔ እኮ የማረግ ተመራቂ ነኝ። ዝቅ ብዬ መስራት አልፈልግም። ታዲያ የማረግ ተመራቂ ብትሆን ስራ እስከምታገኝ ድረስ ስራ መስራት ትኖራለህ ተብለሃል። በቃ አስሜን እንዴት እያሰብክ ነው? እኔ ራሱ የዚህ አካባቢ ማህበረሰብ እንዴት እንደምታስብ አላውቅም። ቆይ ይሄ ስራም እኮ የተገኘው በዘመድ ነው። እንዲህ አይነት ዘመድ ጥንቅር ብሎ ይቅርብኝ። በዘመድ ይለኛል እንዴ ደግሞ? ልክቶ አንተ አይደለም ጥፋተኛ እኔ ነኝ። እና አንተ ትሰራለህ ብዬ እዚህ ድረስ መምጣት ካልፈለክ ገደል መግባት ትችላለህ። ኧረ ወደዛ ጣውላ አንቀጥቅጥ። ወይኔ ያስማሙ ሄሎ አስሜ እንዴት ነህ? አለሁልህ። እንዴት ነህ? ደህና ነኝ። ዛሬ ብታይ በጣም ድብር ብሎኛል። አላውቅም፣ ብቻ ተገናኝተን ትንሽ ብናወራ ደስ ይለኛል። የትማ ያው ታች ያለው መናፈሻ ሁልጊዜ የምንገናኝበትን ቦታ ታውቀዋለህ? አዎ በደንብ። አዎ ቆይ ደግሞ የሆነ ነገር ሳልነግርህ ደግሞ እንደ ሁልጊዜ ወክ እንብላ ምናምን እያልክ እኔ በየሰፈሩ እንድታንከራትተኝ አልፈልግም። አንዴ ሰፈር ውስጥማ መዞር ካልፈለግሽ በቃ አስከትል ያዞርሻል። ምን ችግር አለ? እንዴ እየቀለድኩ አይደለም። እሺ በቃ ኖርማል ነው፣ ችግር የለውም። እሺ በቃ ቻው፣ እወድሻለሁ። እኔም እወድሃለሁ። ወንድሜ የእናቴ ልጅ መከታዬ እንዴት ነው? አለሁ። የእናቴ ልጅ ነው ደግሞ ዛሬ ቀዝቀዝ አልክ። አይ ያለ ወትሮ ስራ ስትሰራና እንደው አላግባብ ማቀራጦች ስትመጡብኝ የሆነ መዛዛ እንደምመጣ ተዝ ብሎኝ ነው። አይ ወንድሜ ያው
እንደምናውቃት ስቀጠር ከመጀመሪያ ወር ደሞዝ የምከፍል ትንሽ ብድር ነገር ፈልጌ ነው። ገና ስትቀጠር ማለት ነው? ወንድሜ ምን ችግር አለው? የበላና የተማረው ወርቆ አይወርቅም ሲባል አልሰማህም? ይኸውልህ ወንድሜ አንዳንድ ጊዜ እኮ ምሳሌ አነጋገሮች የምትጠቀምባቸው ጊዜና ቦታ ጠብቀህ ወቅቶችን አይተህ ነው እንጂ አንተ እንደምትለው የስንፍና ሽፋን መስጫዎች አይደለም። ወንድሜ ገና 500 ብር ላበድረው ነው ብለማ ክፉና ደግ እንነጋገር። በዛ ላይ እንዳይቆጭህ። ለምን ሲባል ያው ተምሰጠኝ ብድር ላይ ከነወለዱ እጥፍ አድርጌ ስሰጠ ምን አለ ያኔ 1000 በሰጠው ነው የምትል። ግን እኔ ያው ካንተ 500 ነው የምፈልገው። ጽድቆ ቀርቶ በቀጦ በኮነነኛ ለቻች ሴት ልክ ናት። ያዝሻው ይኸው አንድ ነገር ማለት ነው ተረትና ምሳሌ ሐሜት ምናምን ነገር ባንቺ ያምርማ። ጫፍ ላይ ሄድክ ማለት ነው በቃ። በስመ አብ ደርሰናል። የምን ቁዘማ ነው ፍቅር? ምን ሆነሽ ነው? እስካሁን እዚህ ጎልተህ ትቆያለህ እንዴ? ይቅርታ በእናትሽ ይቅርታ። በዛ ላይ ደግሞ መካሻ የሚሆን ነገር እየልሻለሁ። ትውሰጃት ነፍሴን በስጦታ ሽልማት እንዴት ላንቺ ተበርክታ። እንዴት ነው? ለዚህ ነበር እስካሁን የቆየው? አዎ አመሰግናለሁ። ወደድሽው? በጣም እኔ ብቻ? አዎ ስለወደድሽው ደስ ብሎኛል። ነፍሴን ቻልኳታ ቃልሽን አድምጬ በጣም ነው ግራ የገባኝ። ጨንቆኛል። ምን ማድረግ እንዳለብኝ ራሱ አላውቅም። ቆይ ግን ይሄ ልጅ አንደኛውን አላበዛው እንዴ? ግን ለነገሩ አንተም ቢሆን እኮ ጥፋተኛ ነህ ማለት ደግሞ ነው የማጠፋው። ጥፋቴስ ምን ጋር ነው? ለምን አድርግልኝ የሚልን ሁሉ ታደርግለታለህ? አሁን እኮ ማግኘት የሚፈልገውን ነገር ሁሉ ካንተ እስካገኘ ድረስ የሱ ሐሳብ ልክ ይመስለውና ከተማርኩበት ውጭ ምንም አይነት ስራ አልሰራም እያለ የሱን ምን መጨረሱ አንተም ለውጥ ሳታመጣ ትቀራለህ። በርግጥ ልክ ነህ። ነገር ግን ወንድሜ በእኔ ምክንያት እንዲከፋብኝ አልፈልግም። ይኸውልህ ቤዛ፣ አንዳንዴ እኮ ሁሉም ነገር አልጋ ባልጋ ቢሆን ኖሮ ማንም ሰው በዓለም ላይ ዝቅ ብሎ መስራት አይፈልግም ነበር። ምሳሌ አንተ ከምትወስደው ስራ ብንወስድ መጀመሪያ ላይ አንድ ወደ ግራ አንድ ወደ ቀኝ እንደ ልብ እያደረከኝ ያን ሁሉ ጫና ተቋቁሜ ዝም ያልኩ አሁን ላይ እንደዚህ ቀና ብዬ ውበቴን ለማየት እንዲያመች ብዬ ነው። እመነኝና ቤዛ፣ አንተም አሁን ወንድምህን ተጭነት አልያዝከው በኋላ ላይ በጣም ከባድ። አሁን ላይ ግን ጫን ብለህ ያዝከው ወደፊት ምን ላይ ይደርሳል ስኬት ላይ በቃ አሁንም ነገም ወደፊትም ወንድም ላይ ነው ጫና ማሳደር ያለብህ። እመነኝ፣ ከዛ በኋላ ውጤቱን እኔ ሳይሆን አንተ ታውቀዋለህ። ልክ ነህ ጌች። እንግዳውስ እኔ ደግሞ ከዛሬ ጀምሮ 5 ሳንቲም አላጭረው። ይኸው ዛሬ ገብርኤል ቤተክርስቲያን ይታይሻል። ከዛ ዝቅ ሲል ነበረ ድሮ የኛ ቤት የነበረ አራባካ የምር። ከዛ ያኔ ልጁንን እየተጫወት በጣም ደስ የሚል ጊዜ ነበር የምናሳልፍ። እና አሁንማ ወደፊት ስራ በገባው በአንድ አመቴ ቤታችንን እንገዛለን። በሁለተኛ አመት ልጆችን እንወልዳለን። ከዛ ከከተማ ወጣ ብለን ዘናያል ያችን የምትወጃትን አሳ በቃ አስሜ ልብ ብለህ ስማ። እኔ ፍቅር አስጨርሽ እንጂ ምኑን ላስጨርስ? አንተ ያለኸው እኮ በህልም ዓለም ውስጥ ላይ ነው። እኔ ደግሞ በእውነተኛ ዓለም ውስጥ የምኖር ሴት ነኝ። ስለዚህ ያንተን የራቀ ከሰማይ የራቀ ህልም እያለምኩ መኖር አልፈልግም። ያንተ ህልም ባዶ ነው የውሸት ነው ምናምን እያልሽ ነው እኮ የምፈልገው አስሜ። እንደ ዘመኑ እንደ ወጣቱ ስራ ፈልገህ ስራ ነው ያልኩ። ሌላ እኮ ምንም ነገር አልፈልግም። ከዛ በኋላ 3 ሽማግሌዎች ብቻ ይበቁኛል። ፍቅር ምንም የምትይው ነገር እየገባኝ አይደለም። ወይ ያን ያክል ጊዜ የተማርኩኝ እንዴ የተማርኩበትስ ማለት መጀመሪያ
የህይወት ለውጥ ማምጣት ነው። ሲቀጥል ደግሞ መማር ማለት የሌለን ነገር እንዲኖር መጣር ነው። አንተ የተማርከው ዲግሪ ማዕረግ ትላለህ። ያንተ በዲግሪ መመረቅ ምኑ ላይ ነው? አንተ የተማርከው ከስራ አጥነት ካላላቀቀ እመነኝ፣ አንተ የተማርከው ትምህርት ሳይሆን ራስን መሸወድ እንደሆነ ተራዳ። የኔ ፍቅር፣ የኔ ህልምና አንቺ እያልሽው ያለው ነገር ፍጹም የተለያየ ነው። ፕሊዝ ልቀቀኝ፣ ልቀቀኝ። ፍቅር እያናገርኩሽ እኮ ነው። እኔ እኮ አስሜን ነው። ሰማኛለህ? ያልኩህን ነገር ቤት ሄደ ደረቅ ሽምብራ እየቆራረጥክ ልታስብበት እፈልጋለሁ። ፍቅር ተረጋግተሽ እንድናወራ ነው የምፈልገው። ልቀቀኝ። ፍቅር አንድ ድል ሰጪ እንዳትከተለኝ የኔ ፍቅር፣ እኔ እኮ እወድሻለሁ። ምነው አንተስ ፈልገህ ነበር? አዎ ምነው በጊዜ ወጣ? እኔማ እኮ ስራ ተው ስራ ተውቋል። የምሬን እኮ ነው። ይልቅስ 100 ብር እንድትሰጥ ይፈልግ። አልሰማኝም እንዴ? ስራ ተውኩኝ እያልኩህ እኮ ነው። አንተ 200 ብር ትጠይቀኛለህ እንዴ? ማንን ስራ ትይያልክ? ይልቅስ ያው 200 ስጤና አንድ ጊዜ ጠቅለለ። በቃ አንተ መስማት የለህም እንዴ? እኔ እኮ ታናሽ ወንድም እንጂ ታላቅ ወንድም አልነበርኩም። አንተ እኔን ማገዝ ሲገባ ጭራሽ አንተ ከኔ 5-10 ትለቅማለህ እንዴ? ትንሽ ማሰብ የለህ? ይኸውልህ ከዚህ በኋላ ከኔ 1 ብር አታገኝም። እሺ የማትረባ ቀሽም ነሽ። የማትረባ እኔ ልቀሽም ጀግና ነህ እኮ አደረግከው። ወይ ወንድሜን አጉል ነው ልቡ ዳግም ላይ ጠገን ሰበርኩት። አይዞህ ወንድም ጠንካራ እንዲሆን ደጋግሞ እንዲወርቅና እንዲገጋጥ ልትፈቅድለት ይገባል። ይኸውልህ ጌች፣ አንተ እኮ አዝሜን አታውቀውም ማለት ነው። ወንድሜ እኮ ይሄን የሚችልበት አቅሙ አንደበቱም የለውም። በዛው ላይ ደግሞ እኔ እኮ ታናሽ ወንድም ነኝ። በታናሽ ወንድም እንደዚህ አይነት አጸያፊ ቃል ሲነገረው ፊቱ እንዴት እንደሆነ ብታየው ኖሮ እኮ እንደዚህ አትለኝም ነበር። እሱ ምንድነው እንደዚህ የዚህን ያክል ምን ይሆናል? መውደቅን የሚፈራ ሸክላ ብቻ ነው። እመነኝ፣ ወርቅም እንዲሁ እንዲሆነው በእሳት ተፈትኖ አልፎ ነው። ልክ እኮ ነህ ጌች። ነገር ግን በእኔ ምክንያት የሆነ ነገር ይሆንብኛል ብዬ ፈርቻለሁ። በጣም ነው የተጨነኩት። ራሱ ላይ የሆነ ነገር ያደርጋል ብዬ ፈርቻለሁ። በእናትህ በማርያም ጌች ድና የሆነ ነገር እንዳይሆን አግዘው። እሺ ባይሆን እሱ ጥሩ ሀሳብ ነው። ለማንኛቸውም አንተ ተረጋጋ፣ እኔ እሱን አረጋግዋለሁ። እሺ ጌች፣ በምትችለው አቅም ሄድና አጽናና። እሺ በቃ ሂድ እባክህ። እሺ በጣም ነው የምወድሽ። እኔ ፍቅር ያላንቺ ማንም የለኝ። አንተ እኮ ባዶ ጭንቅላት ነው ይዘህ ባዶ አልተማርክም እኮ። እባክሽ በጣም ነው የከፋኝ። ዛሬ ላግኝሽና ላውራሽ እባክሽ። እንግዲህ አጠገቤ ሆነ ስልክ እንድትደውልልኝ አልፈልግም። በቃ ተወኝ። እኔ ከእንደዚህ አይነት ሰው ጋር መኖር አልፈልግም። ለምን ፈጣሪ ለምን ያን ያክል ጊዜ መልፋቴ፣ ያን ያክል ስቃይ፣ ያን ያክል ጾም እያደረጉ መማሬ፣ ያን ያክል ያስከፋኝ ፈጣሪ አምላኬ
ብለህ ደግሞ በጭስ መደበቅ ጀመርክ። ሰው ለሌለው ሰው ከጭስ ውጭ መደበቅ ያለው አይመስለኝም። እዛ ወንድሜ የቤት ኪራይ የሚከፍሉ ወጡ። አንዴ በበረሃ ልሰደድ፣ አንዴ ራሴን ላጥፋ እያለ ግራ ይገባ። አንተ እዚህ እንደምንም እሱን አጨናንቀህ ትቀበልና ለሴትና ለሱስ ታደርገዋለህ። አዎ ሰምተኛል። ወንድሜ የቤት ኪራይ የሚከፍሉ ወጡ፣ ከስራ ተባሯል። በዛ ላይ ደግሞ ያለው ዕቃ በርካሽ ተሸጧል። አሁን ላይ ምንም አይነት ስራ የለውም። ስራ አጥቶ ነው። እስከዛሬ የሚሰራበት የት አባቱ እየጣለው ነው? እስከዛሬ የሚሰራበት ምን ማለት ነው ደግሞ? እስከዛሬ የሚሰራበት ስንቱን ችሎ የራሱን ወጪ ችሎ አንተ ስራ ወጣ እያልክ ከአንዱ ከተማ ወደ አንዱ ከተማ የምትንሸራሸርበት ችሎ፣ በዛ ላይ አባይ መደራዊ ቢስክ እንዲዞ ይዞራል። ያቺ ፍቅረኛ ተብዬህን ችሎ የት በቃ የተሸከምኩት ለራሴ ያሳብዴ ነው። አንተ ደግሞ መተህ ሌላ ነገር አትበለኝ እባክህን። ምን ሆነላችሁ? ታዲያ ታዘንክ ለምን? አንተ ተረጋግተህ ስራ ጀምር። አንተ ማሰብ የለም እንዴ? ይሄ መናደር ነው በቃ። ወንድ ማለት ሰው ማለት መናደር ነው። እስኪ ጭንቅላት ይኑር አስብ እንዴ። ወንድምህ እኮ ብቻውን እየተሰቃየ ነው ያልኩህ። አስሜ አስብ፣ አደብ ግዛ እንዴ። ቆይ ከስራ ተባሯል፣ ዕቃ ሽጧል ከቤት። ይህ ምን አይነት ነገር ነው? አልሆነማ ያንተን ወጪ አሳካለሁ ብሎ ሁሉንም የሚሆን እኮ በአንተ ምክንያት ነው። እስኪስ በአንተ ምክንያት የሚያክል ሁሉ ሲሆን እንዴ ይሁን። ለመሆኑ አሁን ወንድም የት ነው ያለው? አሁንማ እዛታች ሰፈር ነው። ምናልባት ብር የሚያበድር ባጊ ብሎ ከዛዛ የሚንከራት እባክህን ቢያንስ ወንድሜን ልድረስለት፣ የት እንዳለ አሳየኝ። ሄሎ፣ እየመጣ ነው። በደንብ አድርገህ መተወን ይኖርብሃል። እሺ ምንም ቢዝ ለን አይደለም። እባክህ መኖር አስጠልቶኛል። እኔ ከዚህ በላይ መኖር አልፈልግም። ይቻለ ምን አልተፈጠረችም ማለት ነው። ወንድሜ እባክህን አታልቅስ ወንድሜ። በመጀመሪያ በጣም ይቅርታ። እንድትሆን ያደረኩህ እኔ ነኝ። እስካሁን ያንተንም የኔንም ተሸክመ ቆይታል ወንድሜ። አንተ ብቻ ወደ ድሮ ተስፋ ተመለስ እንጂ ራሴን ዝቅ አድርጌ ሰርቼ ለመለወጥ ቃል እገባልሃለሁ ወንድሜ። እባክህን አታልቅስ። እባክህ አላምንህም። አንተ መቼም አትቀየርም። መቼም አትቀየር ሰው ነህ ወንድሜ። እባክህን ስራ የፈለኩትን ያገኘሁትን ስራ እያልኩ እኮ ነው ወንድሜ። አንድ ድል ስጠኝ እባክህን ወንድሜ፣ እባክህን። አንተ እኮ የማዕረግ ተመራቂ ነህ። ታዲያ እንዴት ነው የሆንም አንተ ሌላ ስራ የምትሰራው? በእርግጥ መማሪ የሀገሬን ችግር ለመፍታት ቢሆን የራሴን ችግር መፍታት የማልችል ደካማ ሰው መሆኔን ተረድቻለሁ። ደግሞ በማዕረግ መመረቄ እውነት እውቀቱን አውቄው ሳይሆን በሽምደዳ ከሌላው ተማሪ የተሻለ መሸምደድ ስለምችል እንጂ በተግባር የታገዘ የማዕረግ ተመራቂ ሆንም ራሴን እንዴት ሰርቼ ወደ መፍትሄ መምጣት እንደምችል ማረጋገጥ ነበረብኝ ወንድሜ። ራሴን እንዳታለልኩ ራሴን እንደሸወርኩ አሁን ነው የገባኝ። እባክህ ወንድሜ አንድ እድል ስጠኝና ላረጋግጥ እባክህ። አሁን እያልክኝ ያለው የምር ነው አስሜ? ከልብህ ነው? አዎ ከልቤ ነው። ደግሞ ትንሽ ማወቅ ካለማወቅ በላይ ምን ያክል እንደሚጎዳ እኔ ከራሴ ህይወት ተምሬያለሁ። ከዚህ በኋላ ግን እኮ ወንድሜ ነህ። የኔን ችግር ተረድተህልኝ አንተም ወደ ጥሩ ማንነት ከተመለስክ አንተን ማኖር አቅቶኝ አይደለም፣ የእውነቴን ነው። አንቀባረር ያኖራለሁ።
እናንተ ደስታዬን ጭምር አይደል? ዝም በሉ በቃ። አሁንማ እኮ ችግሩ ተፈታ። ቤዛ፣ አስሚ በቃ አሁን ተረጋጉና ወደ ስራ እንሄዳለን። ከዚህ በኋላ ይሄ ነገር ለኔ አያስፈልግኝ። ጎበዝ ምንም ያለበት እንዴ በጣም አንዴ ደስ የሚለው አስሚ ኧረ በስመ አብ በጣም እኮ ደስ የሚል ነገር ነው። የሚገርም ነው አይደል? ወደ ዮርዳኖስ ኢንተርናሽናል መናፈሻ በሰላም ከሲጋራ ወደዚህ ወደ ጥሩ ሰራተኛነት። ኧረ በጣም ደስ የሚል ነገር ይሁን። እንደዚህ በኢንተርናሽናል ደረጃ ከውስጥ የመነጨ ነው። ደስ የሚል አስሚ አሁን ምን ተሰማ? ያው በመስራቴ ደስተኛ ነኝ። ያው በሰዓት ስለሆነ ልታዘ ያስሚ አሁን ቁጭ ብዬ ባወራ በጣም ደስ ይለኝ ነበር፣ ግን ስራ እንዳልሻማ ለኔ መልካም ቆይታ። አስሚ